ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ እላለሁ። እንግዲህ በዚህ በገና በዓል የነበረን ውሏችንን ነበረ ጠዋት የነበረን ነገር ላይቭ ላይ ያለን ከዛ በኋላ የቀረጽነው እንኳን አደረሳችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ኤዲት ምናምን እስከሚደረግ ድረስ ነው እስካሁን ድረስ የቆየብን እንጂ የቀረጽነው ይዛለት ነው። በጣም እናመሰግናለን። ጥሩ ጊዜ ነበረን። እንግዲህ ዘና በሉ ቪዲዮአችንን በማየት እንግዲህ ለበዓል ደግሞ እንደ ማስታወሻም ነው። እናንተም ደግሞ ቪዲዮአችንን በማየት እና ጥሩ ጊዜ በማሳለፍ እንድታበረታቱን ጠይቃለሁኝ። ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በድጋሚ መጣችሁ እላለሁ። አበረታቱን። እንግዲህ የበዓል ውሏችን ይሄን ይመስላል። በውጭ ሀገር ላላችሁ እንደገና ደግሞ ቪዲዮ ቀርጸሽ ውሎሽን አሳይን ላላችሁ ሁሉ ይሄ መልስ ይሆናችኋል። በጣም ነው የማመሰግነው። ያው እንግዲህ ዶሮ ወጥ ሰርቻለሁ። እዚህ ጋር ጥብስ፣ እንደገና እዚህ ጋር ቁርጥ ነበረ፣ ጠላም አለ። እንግዲህ እንደዚህ ብለን ቡናችንን አቅርበን ፈንድሻችንን ዳቧችንን ጋግረን ይህን በመሰለ ሁኔታ አሳልፈናል። እግዚአብሔር እንግዲህ ስሙ የተመሰገነ ይሁን። ክብሩን እሱ ይውሰድና እንግዲህ ደስ የሚል ድምቅ ያለ በዓል ነበረኝ። በእውነት ለመናገር ከእናንተ ጋር ደግሞ ስውል የበለጠ ሙሉ ነበረ። ደስ ይል ነበር። ደስ የሚል ጊዜ የሚያምር ቀን ነበር ያሳለፍኩት። ስለዚህ ያ ቀን ደግሞ ይህን ይመስላል። ስለነበረኝ ጊዜ ሁሉ በጣም አመሰግናለሁ። ስታበረታቱኝ አይዞሽ በርቺ ከጎንሽ ነኝ ስትሉኝ ለነበራችሁ ሁሉ በጣም ነው የማመሰግነው። ቪዲዮውን እንግዲህ በማየት አበረታቱኝ እላለሁኝ። ሁልጊዜ ከኔ ጋር ሆናችሁ እገዛችሁን ለምታሳዩኝ ሁሉ ትልቅ ክብር አለኝ። ውድ ቤተሰቦቼ እየገባችሁ እንግዲህ ቪዲዮዬን ሙሉውን በማየት እንደገና ደግሞ ላይክም ሰብስክራይብም በማድረግ ሼርም በማድረግ ሌሎች ቪዲዮዎቼን እንግዲህ ለሌሎች ሰዎች ደርሶ ቪዲዮዬ በደንብ እንዲታይና ብዙ ቪው እንዲያገኝ እና ብዙ ላይክ እንዲያገኝ ብዙ ሰብስክራይብ እንዲያገኝ እንደምታበረታቱኝ ተስፋ አለኝ። እንግዲህ ውድ ቤተሰቦቻችን ላይክ ሰብስክራይብ እና የደውል ምልክቷን መጫን አይርሱ ላለሁኝ። የደውል ምልክቷን በምትጫኑበት ሰዓት ሁልጊዜ ቪዲዮ በምንለቅ ሰዓት እኛ ስንለቅ እናንተ ጋር ፈጥነው የመጀመሪያዎቹ የሚደርሳችሁ ሰዎች እንድትሆኑ ያደርጋልና ሁልጊዜ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቱን መጫን እንዳትረሱ ላለው። ውድ ቤተሰቦቻችን አብራችሁን ስለሆናችሁ አሁን በድጋሚ በጣም አመሰግናለሁ። መልካም በዓል፣ መልካም ጊዜ። ቀሪው ደግሞ የጥምቀት በዓል ስለሚቀረን በጣም በሱ ጊዜ ደግሞ ጥሩ ቪዲዮ ሰርቼ እናንተ ጋር እንዳደርስ በደንብ ይሁሉኝ። ለጓደኞቻችሁ ሁሉ ሼር አድርጉልኝ። ሀገራችሁ ለናፈቃችሁ እና በሀገር ውስጥም ሆናችሁ ደግሞ ይህን ቪዲዮ ለምታዩ ሰዎች እኔ ማበረታታት አትተዉ እላለሁ። ሁልጊዜ ከጎኔ ስለነበራችሁ በጣም ነው የማመሰግነው። እንግዲህ ውሏችን ይሄን ይመስላል። ቡና አፍልተን ደስ የሚል ጊዜ የበአል ጊዜ አሳልፌያለሁ እላለሁ እና በጣም ነው የምወዳችሁ። እውነት ቪዲዮን ለምታዩ እንዲሁም ለምታበረታቱኝ ሁል ጊዜ አብራችሁኝ ሆናችሁ ብርታት ለምትሰጡኝ ሁሉ ከልብ አመሰግናለሁ። በዛ ላይ ደግሞ ገና ማለት ሞኒ የሆንኩበት 1 ዓመትም ጭምር ነውና ያው እንግዲህ ያው ቪዲዮ እንዳሰብነው በጣም ሰክሰስ ባንሆንም ግን በቃ መካከለኛ ነገር ላይ ነው ያለነው። ከዚህ በኋላ እንግዲህ እግዚአብሔር እንደፈቀደው የቱ ጋር እንደምንደርስ ባናቅም እንግዲህ ያው ወደ ኋላ የለም ወደፊት ነው እንጂ ቢያደክምም ብዙ ትዕግስት ቢጠይቅም ዩቲዩብ እንግዲህ ወደፊት ነውና ወደ ኋላ የለም። ከዚህ በኋላ ጥሩ ነገር እየሰራው ወደ እናንተ አቀርባለሁ። ብርታት እንዲሆነኝ ደግሞ እናንተ እያያችሁ እንደዚህ ስታበረታቱኝ ደግሞ የበለጠ ጥሩ ነገር ይመጣል። እንግዲህ እግዚአብሔር ከኛ ጋር ይሁን። ወዳችኋለሁ። በእውነት በጣም ነው የማመሰግነው። አበረታቱኝ። ጥሩ ጊዜ እናሳልፍ። ላይቭ በመሆንባት ሰዓትም እየመጣችሁ ከኔ ጋር በመሆን እውነት እንደ ጥሪ ነው ማቀርብላችሁና ውድ ቤተሰብ እየመጣችሁ አበረታቱኝ።
ኃይል ይሆናል፣ ብርታት ይሆናል። እናንተ በምትመጡበት ሰዓትና በምታበረታቱኝ ጊዜ እውነት ከልብ ነው የምነግራችሁ። ካለበለዚያ ዩቲዩብ ለአንድ ሰው ብቻ ሸክም ነው። በእውነት በጣም ከባድ የሆነ በጣም ትዕግስት የሚፈትን ነው። ግን ሰዎች አብረውን በሚሆኑበት ሰዓት ኃይል እያገኘን ብርታት እያገኘን የመስራት ፍላጎታችን እንዲጨምር ያደርጋል እና በብቸኝነት ምንም እንወጣው አንድም ነገር እንደሌለ ነው የሚሰማኝ። ከዛ በተረፈ ብዙ አላውራባችሁ። ይሄን ይመስላል። ጥሩ ጊዜ ኢንጆይ አድርጉ፣ ተጫወቱ። እንግዲህ ቡናችንን እየጠጣን ቀሪ ቪዲዮቻችንን አብረን እንደዚሁ እናየዋለን ማለት ነው። በጣም ነው የማመሰግነው። ወዳችኋለሁ። በጣም ነው የምወዳችሁ። ዘመን የማይሽረው ባለውለታዬ አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ ዛሬ ሌላ ሆኖ ቢከፋም ዘመኑ አልተለየም ከኔ ጌታ በማዳኑ አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ ዛሬ ሌላ ሆኖ ቢከፋም ዘመኑ አልተለየም ከኔ ጌታ በማዳኑ አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው አለልኝ ጌታዬ ዘመን የማይሽረው ባለውለታዬ አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ ዛሬ ሌላ ሆኖ ቢከፋም ዘመኑ አልተለየም ከኔ ጌታ በማዳኑ አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ አለልኝ አባቴ አለ